እግዚአብሔር ያክብርልኝ። ያልተነሳችሁም ጌታ ይባርካችሁ። ተቀመጡልኝ፣ ክበሩልኝ። ኢየሱስ ይባረክ። ያው ዛሬ አሳጥር ነው መጀመሪያው መልእክቱ። ሶስቱን ቀን አርዝም ያለው መሰለኝ። እሺ አሳጥራለሁ። ያው አራተኛው ቀን የመጨረሻው ቀን ስለሆነ ጌታ ያው በመጨረሻ ቀንና በሰርግ ላይ አይጨክንምና ይመጣል ማለት ነው። ኢየሱስ ይባረክ። አጭር ደቂቃ ነው ዛሬ የምናሳልፈው። እኔም ስመጣ ይሄንን እያልኩ ነበርና ትንሽ ደቂቃ እንገለገላለን፣ ግን ለሩቅ ዘመን የሚሆን በረከት ይዛችሁ ትሄዳላችሁ። ክብር ለኢየሱስ ይሁን። አሜን በሏ። በዚህ 3 ቀን ብሬኪንግ ከርስ ብለን ነው የተማርነው። እርግማንን ምን ማድረግ? መስበር። ጌታ ኢየሱስ ይባረክ። ዊሊንግተን ነው የሚባለው የእናንተ ከተማ? አይ ተውት፣ እሱ እንትኑ ለእናንተ ይሁን። እኔ ስለም እየጠራው እንዳለ ሸወድ። ጌታ ኢየሱስ የተባረከ ይሁን። በጣም ደስ የሚል የእግዚአብሔር መንፈስ በዚህ 3ቱ ቀን እንዳጽናናን እንደመከረን ተስፋ አረጋለሁ። ሌሊት ላይ አንድ ራእይ አየውና 1-2 ራእይ አየው። በጣም ደስ አለኝ። እግዚአብሔር አንድ ከሀገሮች አንድ ትልቅ ኮንፈረንስ ነበረኝና ስለዛ ፕሮግራም ከጸለይኩ በኋላ ራእይ አየው። ያንን ራእይ ሜዲቴት እያረኩ ነበርና ያምሾት እግዚአብሔር ከመንቀሳቀሳችሁ በፊት ምሪት ይሰጣችኋል። አረ አሜን። እና እግዚአብሔር አንድ ቃል ይነግረኝ ነበር፣ ዘፍጥረት ምዕራፍ 28 ላይ ያለውን ቃልና እግዚአብሔር በካራም ለያዕቆብ ፀሐይ ጠለቀችበት ይላል። እና ከአባቱ ከይስሐቅ ቤት ወደ አጎቱ ወደ ሶሪያ ምድር ወደ ላባ ቤት እየሄደ ያለ ካራም ላይ ፀሐይ ጠለቀችበት ይላል ምዕራፍ 28 ቁጥር 10 ላይ። እና የሚገርመኝ ነገር ቦታው ምድረ በዳ ነው ይላል፣ ፀሐይ የጠለቀችበት። ሁለተኛ ጊዜው መሽቶ ነበር ይላል። ሶስተኛ ረዳት የለውም ነበር ይላል። እና የሆነ ድንጋይ ፈለገና ተንተርሶ ተኝቶ እያለ የእግዚአብሔር ድምጽ ከሰማይ መጣ ይላል። እናት አባት ቤተሰብ ማይደርስበት ምድረ በዳ ላይ እግዚአብሔር መጣ። ስለተናገረው ቃል ስለገባለት ኮቨነንት ስለገባለት ፕሮሚስ እግዚአብሔር መጣ። ምቹ ቦታ ባይሆን የመሸ ጊዜ ቢሆን አባት እናት ቤተሰብ ወንድም የሚደርስበት ስፍራ ባይሆንም እግዚአብሔር ስለተናገረው ቃል ሰማያትን ከፍቶ ለያዕቆብ መጣ። ያዕቆብ አለው እግዚአብሔር ከሰማይ ያዕቆብ ያዕቆብ አለ። የተኛህባት የረገጥክባትን ላንተና ለዘርህ ሰጥቻለሁ አለ። በጣም ወደ ሰባት ኤሌመንቶችን ታያላችሁ እግዚአብሔር ለያዕቆብ የገባለትን ፕሮሚስ። ከ7 ውስጥ አንዷን ነው እግዚአብሔር ሌሊት ላይ ተናገረኝና እንዲህ የሚል ቃል አለ፣ የነገርኩህን እስካደርግልህ ድረስ አልተውም። እሺ የመጨረሻ አይደል? የመጨረሻ ከዚህ በኋላ ኮንፈረንስ የለም። ስለዚህ እስኪ ሁለት ሰው ተነሱና 2 ሰው ፈልጋችሁ እግዚአብሔር የነገረህን እስከሚያደርግልህ አይተውም በሉልኝ። ጨብጡትና በጌታ ፈልጉና የሆነ ሰው በያት በእንግሊዘኛ በያት በትግርኛ በያት እግዚአብሔር የነገረሽን ሳያደርግ አይተውሽም፣ መንገድ ላይ አይጥልሽም። እንኳን ደስ አለሽ በሏት፣ ኮንግራቹሌሽን በሏት። እሺ እግዚአብሔር የነገረሽን ሳያደርግ ሳይፈጽም ምድረ በዳ ላይ አይተውሽም፣ አይለቅሽም። አይፋቱራ ጄኒያ ተናገሩስ በልሳንም ቢሆን የሆነ አጠገባችሁ ላለ እርግጠኛው ነኝ ልንገርህ በዩ እርግጠኛው ነኝ ልንገርሽ እግዚአብሔር ያለው ሳያደርግ አይተውም። አደርሳለሁ ያለ ቦታ ሳያደርስ አይተውም። አደርጋለሁ ያለውን ነገር ሳያደርግ አይተውም። አከብራለሁ ያለ ቦታ ሳያከብር አይተውም። አንድ ሰው ጮሆ አሜን ይበለኝ። እሺ እግዚአብሔር ያለውን ያደርጋል በሉ። የመጨረሻ yes የተቀመጣችሁ ተነሱ። እሺ ዩዝ ልጅና ዩዝ ወጣቶች እንግሊዘኛ አሁን ዛሬ እንግሊዘኛ ብቻ የሚሰማ ሰው ካለ አማርኛ ብቻ እንዲሰማ ጸልያለሁ። እጃችሁ ከፍ አድርጉ። 1 ደቂቃ እስከ አመስግኑ እግዚአብሔርን። 1 ደቂቃ አመስግኑት።
አንድ ደቂቃ መስግኑ ከዛ በኋላ እንቀመጣለን Thank you Jesus Thank you Father Thank you Holy Spirit Thank you መንፈስ ቅዱስ ከእግዚአብሔር የሚበልጥ አንድ ነገር አላውቅም እንደዚህ ነው እንደዛ ነው አልልም ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው አምላክ ከዚህ ሁሉ በላይ ነው በላይ ተናገሩ እስኪ ከእግዚአብሔር የሚበልጥ ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው ጌታ ከዚህ ሁሉ በላይ ነው ከእግዚአብሔር የሚበልጥ አንድ ነገር አላውቅም ይህ እንደዚህ ነው እንደዚያ ነው አልልም ግን እርግጠኛ ነኝ አንድ ነገር አውቃለሁ የማመልከው አምላክ ከዚህ ሁሉ በላይ ነው ቀኝ እጃችሁ ከፍ አድርጉና አውጃለሁ ዛሬ ኃያልነቱ ማን ነው የሚያውጅ ሰው አውጃለሁ ዛሬ አምላክነቱ አውጃለሁ ዛሬ አዳኝነቱ አውጃለሁ ዛሬ አምላክነቱ አውጃለሁ ዛሬ አዳኝነቱ አውጃለሁ ዛሬ ትልቅነቱን አውጃለሁ ዛሬ አባትነቱን አውጃለሁ ዛሬ ኃያልነቱን አውጃለሁ ዛሬ አምላክነቱን አውጃለሁ ዛሬ ጌትነቱን መኖሪያዬ ነህ ጌታዬ መኖሪያዬ ነህ ኢየሱስ አሹ የኔ ጌታ አሳርፈኸኛል እፎይ ብያለሁ አንተን አግኝቻለሁ ቀኝ እጅ ይነሳ ቀኝ እጅ ይነሳ መኖሪያዬ ነህ ጌታ ድምፃችሁ ከፍ አድርጉና መኖሪያዬ ነህ ኢየሱስ መኖሪያዬ ነህ ጌታዬ መኖሪያዬ ነህ ኢየሱስ አሳርፈኸኛል እፎይ ብያለሁ አንተን አግኝቻለሁ አሳርፈኸኛል እፎይ ብያለሁ አንተን አግኝቻለሁ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ እጆቻችሁን ከፍ አድርጉና አንድ ደቂቃ አይናችሁን ጨፍናችሁ እንዲህ በሉት መንፈስ ቅዱስ ታስፈልገኛለህ ና ንካኝ በሉት ና ንካኝ መንፈስ ቅዱስ ተናገሩ ታስፈልገኛለህ አንድ ደቂቃ ጸልይ መንፈስ ቅዱስ ታስፈልገኛለህ ከተደረገልኝ በጎነት አንዳችም ለኔ
ይገባ ነበር በቸርነት እና እደነቃለሁ አብዝቼ ከተደረገልኝ በጎነት አንዳችም ለኔ ማይገባ ነበር በቸርነት አርገሃልና እደነቃለሁ አብዝቼ ተመስገን እላለሁ ከተደረገልኝ በጎ የመጨረሻ ሁለት እጃችሁን አንሱና አንዳችም ለኔ ማይገባ ነበር በቸርነት አርገሃልና እደነቃለሁ አብዝቼ ተመስገን ኢየሱስ ስም ከፍ ይበል ማደሪያ ይባረክ የጨለማ ሥራ ይፍረስ አሜን በሉኝ እሺ በዚህ ቤት ደመና ይምጣ ፍሩትፉል የሆነ መንፈስ እዚህ ቤት ይንቀሳቀስ የእህቶች የወንድሞች ጠላት ይቀጣ ክፉ በኢየሱስ ስም ይዋረድ አውሬ በኢየሱስ ስም ይዋረድ ኢየሱስ ስም የጨለማ ሥራ ይዋረድ እስቲ በዚሁ መንፈስ አንድ እየተቃወምን እንጸልይ አየራችሁን አስለቅቁ ሲያውን ምቱ ሲ ከላያችሁ ላይ ካሞን እስቲ ሙቭ አርጉ ሲ ተንቀሳቀሱ ሲ ካሞን አፍርሱ in Jesus name ልቀቀው አሁን ጉባኤ ልቀቀው ይህንን አትሞስፈር ልቀቀው ይህንን አካባቢ ካሞን ፕሬ አፍርሱ ሲ ብሬክ አርጉ እያፈረሳችሁ ጸልያው ሂድ በኢየሱስም የዲፕሬሽን መንፈስ ሂድ በኢየሱስም የፌላሪቲ መንፈስ ሂድ በኢየሱስም የእርግማን መንፈስ ሂድ በኢየሱስም የበሽታ መናፍስቶች ሂድ በኢየሱስም የጨለማ ሥራ የፈረሰ ይሆን እጃችሁ ከፍ አድርጉና ልጸልይ አንድ ደቂቃ በኢየሱስም ይፍረስ ክፉ ይመታ ይኸው እግዚአብሔር እንዲህ አለኝ ዛሬ በረከታችሁን እየተከተለ ሚነጥቅ መንፈስ ፍሬያችሁን እየተከተለ የሚሰርቅ መንፈስ ዛሬ ይመታል አራንድ ሰው አሜን ይበል ፍሬያችንን የሚያጨነግፉ ክፎች ይመቱ ብሌሲንጋችንን የሚወስዱ በኢየሱስም ይመቱ በጤናችን ላይ እጃቸውን የሚዘረጉ በኢየሱስም ይመቱ ቤተሰባችን ዘር ሐረግ ተከትሎ የሚመጣ ስፒሪት ኦፍ ፌላሪቲ ይመታ አሜን በለኝ ይመታ በኢየሱስም ይመታ መንገዳችሁ ላይ ያለ ይመታ ትቢያ በንፋስ እንደሚጠረግ በኢየሱስ ክርስቶስም ከመንገዳችሁ ላይ ይጠረግ የክፉ ጉልበት ይጠረግ የጨለማ ጉልበት ይጠረግ የአውሬው መንፈስ ይመታ ይህ ጉባኤ አሁን ይለቀቅ ሰማይ በዚህ ጉባኤ ላይ ይከፈት እስቲ ከኔ ጋር ኢየሱስ በሉ አንድ ሁለት የመጨረሻ አጨብጭቡና ተቀመጡ ክፈቱ ማይኳን ክፈታት ዘጋችኋት በዛው ጠፋች ኢየሱስ ማን ነው አይሰማም ኦንሊ 10 ሚኒት ከዛ በላይ እናስረዝምም ዛሬ ግን አንድ ነገር ልበላችሁ እግዚአብሔር በዚህ ስፍራ አልፏል አላለፈም እስቲ እግዚአብሔር አልፏል የሚል አሜን ይበል አሜን ኢየሱስ ለዘላለም ጌታ ነው አሜን መጽሐፍ ያዛችሁ ሰዎች ኢያሱ መጽሐፍ ላይ አንድ ቃል እናነብና ኮንክሉዥኑን መደምደሚያው ዮሐንስ ወንጌል ላይ እናደርጋለን ሰዓት ግን የሚኖረኝ አይመስለኝም እዚሁ ጀምሬ እዚሁ ልጨርስ ወይም 3 ደቂቃ በላይ ባልወስድ ደስ ይለኛል ግን እስኪ መንፈስ ቅዱስን ሊሚት አናረገውም እሺ መንፈስ ቅዱስ አይገደብም ካስመሸንም እስከ ሌሊቱ እንሄዳለን ውጣ ሚለን ሰው ካለ አንወጣም እንላለን ኢየሱስ ይባረክ እና ካንዳንድ ገድበነው ከጀመር መንፈስ ቅዱስ ራስ ምን ልሰራ ወጣ ነው የሚለንና ኢያሱ ስንት አልኳችሁ ምዕራፍ
አራ ነግሬያቸዋለሁ። ምዕራፍ 5 እሺ፣ ምዕራፍ 5 መጽሐፍ የያዛችሁ ምዕራፍ 5 ቁጥር 10 ክብር ለኢየሱስ ይሁን። በጣም ፓወርፉል ሜሴጅ ነው እዚህ ቁጥር 10 ላይ ያለውና ምዕራፍ 5 ቁጥር 1 ላይ እስራኤላውያን ዮርዳኖስን እንደተሻገሩ ነው የሚለው አይደል? እንዲህ ሆነ ይላል። በዮርዳኖስ ማዶ በምዕራብ በኩል የነበሩ አሞራውያን ነገስታት ሁሉ፣ በባህሩም አጠገብ የነበሩ ከናናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት ዮርዳኖስን እስኪሻገሩ ድረስ እንዲደርስ ድረስ በሰሙ ጊዜ ይላል በሰሙ ጊዜ ልባቸው ምን አለ? ቀለጠ። የእስራኤልም ልጆች ከዚህ የተነሳ ነፍስም አልቀረላቸውም። በዚያን ጊዜ እግዚአብሔር ኢያሱን ባልጩት ወስደ እስራኤልን እንደገና ምን አርጋቸው አለ? ገረዛቸው ይላል። በእስራኤላውያንም በምን ኮረብታ ላይ ወስዶ ነው የገረዛቸው? በጌልጌላ የግብፃውያን ኮረብታ ላይ ወስዶ እንደገና ገረዛቸው ይላል። እንደገና ገረዛቸው የሚለው ለምንድን ነው ይሄንን የገረዛቸው ካላችሁ፣ ይሄ አዲስ ኔሽን ነው፣ ምድረ በዳ ላይ የተወለደ ኔሽን ነው እና እግዚአብሔር ያልተገረዘ ሰው ከናን አይገባም ማለት። ዛሬ የግርዘት አሜን፣ ግርዘት ይሆናል አሜን። እና ያልተገረዘ አይገባም ማለት አስገረዛቸው። 70 ዓመት ያለው 80 ዓመት ያለው ምንም ተገረዘ። ከዛ ከተገረዙ በኋላ እግዚአብሔር በባሪያው በኢያሱ በኩል አንድ ድምጽ ተናገረ። ምን የሚል ድምጽ? ዛሬ የግብፅን ነውር ከናንተ ላይ ምን አሪ። ይሄ በጣም እዚህ ደግሞ ምንድን ኒውዚላንድ ነው። ይሄ መንፈስ መመታት አለ። ክርስቶስን የሸፈነ መንፈስ፣ ውበቱን የሸፈነ መንፈስ። እጃችሁ ከፍ አርጉና ተንከባለለ በሉ። እስቲ ድገሙና ተንከባለለ በሉ። እዛ ሁለተኛው ቻፕተር ደግሞ አንደኛው የግርዘት ቻፕተር ነው እዚህ ክፍል ውስጥ የምታዩት። ሁለተኛው ቻፕተር ደግሞ ከነዓን የሚባለው የተስፋይቷ ምድር ማርና ወተት የምታፈሷ ምድር ሳይወርሱ ሳይገቡ የሆነው ሚራክል ነው የምናወራው። ፍሩት ላይ ስለምንጸልይ ማለት ነው። ምን ነው ዝም አለ? ዛሬ ምንድነው በእናንተ ማንዴ ሳንዴ ማንዴ ተወዛጉ ሰኞ ነው ዛሬ። ስሙኛው ለምሳሌ ዛሬ ሰኞ ሆነ፣ የማክሰኞን በረከት ትበላለህ ነው ዛሬ ራሱ። እሺ ከጎን ያለ ወንበርም በሆነ ገጫ አርግና አሜን በልበለው። ኢየሱስ ጌታ። ዝም የሚለውን ሰው እሺ በቡጢም ቢሆን እያንቀሳቀሳችሁ አውሩልኝ። እዚህ ያው ነጮቹ አይታችኋል፣ ብቸኝነት ይወዳል። ያ መንፈስ ተጠናውቶብናል እኮ እኛ ነው። እና ህብረት አንፈልግም፣ ቸርች መምጣት አንፈልግም፣ ብቻችን መሆን። እኔ አሁን ሳውዝ አፍሪካ ነበር 2 ነው 3 ወር እና የሚገርማችሁ ነገር አንዳንድ ድራይቭ እናደርጋለን 300 400 ኪሎ ሜትር እና ስንሄድ ጭው ያለ ጫካ ውስጥ ቤት አለ። ምን ሊሰራ እዛ ቤት እንደሰራ ነኝ አንተ እንዲህ አይነት ቦታ ራሱ ለመኖር ይከብዳል። ጭው ያለ ቦታ ላይ ቤት አለ። ይሄ ሰውዬ ጤናማ ነው ለማለት ይከብደኛል እዛ የሚኖር። እግዚአብሔር ባይ ኔቸር ሲፈጥረን እኮ አይደል አነካክቶ ነው የፈጠረን። እና አደራችሁ መጽሐፍ የሚለው ወንድሞች በህብረት ቢቀመጡ ነው እንጂ ተለያይቶ ቢቀመጡ አይደለም። እና መለያየት የምትፈልጉ ሰዎች ኑ ቸርች ነው። ህብረት ውስጥ የሆነ ብሌሲንግ አለ። አረ አሜን በሉ። ለዚህ ቸርች አቴንድ ማድረግ ጥቅም አለው። በወንድሞች መካከል የተቀመጠ ምን አለ? በረከት አለ። ምን ምናምን እያላችሁ አትቀመጡ። ሰይጣንን ለሰይጣን በር አትክፈቱ፣ ቀዳዳ አትስጡት። በዚሁ መሃል ያው አንዳንዱ እየተማረ ነው። ኢየሱስ ይክበር። እና የሚገርማችሁ ነገር ቁጥር 10 ላይ ያለውን ቃል እናነባለን። ቁጥር 10 ላይ ሁለተኛው ሚራክል የእስራኤልም ልጆች በምን ይላል? በጌልጌላ ምን አደረጉ? ሰፈሩ። ከዛስ ከወሩ በ10ኛው ቀን በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካን አደረጉ ይላል። አየው ዛሬ ኢስተር አይደል? አዎ ዛሬ ሞሉ ተዘግቷል አሉኝ። ብዙ ነገር ተዘግቷል። ለምን ሲባል ለፋሲካ ነው። ፋሲካን ያከብሩታል ግን አያውቁትም። ሰምታችኋል። ከዛ በመሸ ጊዜ በኢያሪኮ ሜዳ ፋሲካ ነው። ፋሲካ ማለት ነው ማረፍ። እንግሊዘኛ ምን ነው? ፓስኦቨር ይላል። ምስጋና ማለት ነው። ምስጋና አደረጉ። ለምንድን ነው የሚያደርጉት? እኛ ለምሳሌ እንቁጣጣሽ እንደምን
እነሱ የዘመን መለወጫቸው ቀን ነው ፋሲካ ለእስራኤላውያን የዘመን መለወጫቸው ከግብጽ የወጡበት ባርነታቸው ምን ያደረጉበት ያወጁበት ቀን እና እነዚህ ሰዎች በፋሲካ ሜዳ ላይ በኢያሪኮ ሜዳ ላይ ፋሲካን አደረጉ። አንድ ቁጥሩ ፋሲካን አደረጉ። ከፋሲካውም በኋላ በነጋውም ይላል በነጋው የምድሪቱን ፍሬ አቤት እስቲ ጩሁና አሜን። እግዚአብሔር እንዲህ ነው የሚላችሁ እስካሁን የስዊዘርላንድን ፍሬ አልበላችሁም፣ ከዚህ በኋላ ትበላላችሁ። ምንድነው አሜን በላይ? ለምን እንደሆነ ታውቃላችሁ? እስካሁን የሆነ እጅ ከእጅ ወደ አፍ ነው። አሁን ወደ ኦነርነት ወደ ቦስነት ወደ ካምፓኒ አፊሽን ክፈችና አሜን። ዝም ብለሽ አትይኝም ልቀቂው እስኪ አንድ ዛሬ ምን አይጎዳም። ኢየሱስ ጌታ ነው። አቤት ይሄ ቃል በጣም የሚገርም ቃል። ቆይ እስኪ እናንብበው እንጨርሰው። ከፋሲካውም በኋላ በነጋውም የምድሪቱን ፍሬ ቂጣ፣ ኦንጎቻ፣ ቆሎ በዚያን ቀን በሉ። በነጋውም ይላል አሁንም ደገም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ደስ የሚለኝ ቃል ከዚያ በኋላስ ለእስራኤል ልጆች መና አልመጣላቸው። ነገር ግን በዚያ ዓመት የከነዓንን ፍሬ አቤት አቤት ምን ይታያችኋል እዛ ጋር? ይሄ የዛሬ 14 ዓመት አዋሳ ነውና ሳገለግል ወደ 11 ቀን ጾም ጸሎት ላይ ያለው ለአብሮኝ ለሚያገለግሉና ለአባላቶች በፍሬ ላይ ጸልያለሁ። መንፈስ ቅዱስ አንድ ቤት ውስጥ ትንሽ የቤት ውስጥ ጠባብ ቤት ውስጥ እየጸለይኩ ይላል። ለምን ስል አንዳንዱ የጭንገፋ መንፈስ ይመታል። አሜን። ያንዳንዱ አለ ይሄን ፍሬ ሲሆን ያልጣፈጠ ህይወት፣ ያልጣፈጠ ቢዝነስ፣ ያልጣፈጠ አገልግሎት ወደ ጥፍጥና ቀይራለሁ። አሜን። አረ አሜን በሉ። አሜን። ለካ ከኔ ጋር እያገለገሉ ፌላሪቲ ውስጥ ያለው መውለድ የማይችሏል፣ ስራ ያልተሳካላቸዋል፣ በበሽታ የሚሰቃዩዋል። ከዛ በኋላ ይሄን ጸልዬ ከሰጠው በኋላ ወንድሜ ከወር በኋላ ከ3 ወር በኋላ ከ4 ወር በኋላ ከዓመት በኋላ ይኸውና ትናንትና 15 ሰዓት ሲለምን የነበረ ኢንተርኔት እያከራየ ከእጅ ወደ አፍ ምናምን ስራ የነበረው ሁሉ ማለት ክሪቲካል ያደረገ በቃ ማለት እንዴት ልበላችሁ እንዲህ እየሄደ ካለበት እንዲህ ዞሮ ይኸው ከዚህ ፕሮግራም በኋላ እግዚአብሔር ምስክሪ ነው የምላችሁ። አግብተሽ ደስተኛ ያላልሽ ይኸው ሰርታችሁ ፍሩትፉል ያልሆናችሁ ሰዎች ዛሬ ብሬክ አድርጋችሁ ትሄዳላችሁ። አሜን። እዚህ ቤት አለ። እስቲ ስበሩና ሰብሬ ሄዳለሁ በሉስ። ሊስን እስራኤላውያን በምን ሜዳ ላይ ነው ያደረጉት? ንገሩኝ እንጂ አንብባቸው። በኢያሪኮ ሜዳ ላይ። ኢያሪኮ ደግሞ ምን አይነት ናት? ትላንት ወዲያ አውርተናል። የተረገመች ናት። በር የምትዘጋ ናት። አየ የተረገመች በር የዘጋች ኢያሪኮ ላይ ምን አደረጉ ይላል? ፋሲካ አደረጉ ይላል። ወንድሜ በር ሲዘጋ አይታል ምንድነው ማልቀስ የሚባል ነገር የለም። በተዘጋ በር ላይ ማመስገን አለብን። አረ አሜን በሉ። የሆነ ፋሚሊ አልመጣም እዚህ በጣም እየጣራችሁ የሆነ ነገር አልሆነም ማለት አመስግኑ። ሲ የናሱ ደጅ ይከፈታል። ሁለተኛ ቦታው ምን ነበር ይላል? ቦታው ምንድን ነበር? አያማም ምድረ በዳ ነበር ይላል። ምድረ በዳ ደግሞ ምንም ነገር ተስፋ የማይደረግበት ምድረ በዳ ላይ ምን አደረጉ? ፋሲካን በለው። እቺን አትርሱ እንጂ ፋሲካ ላይ ሆነ ፋሲካ ትረሳለህ። ፋሲካ ላይ ሆነ ፋሲካ ላይ አትርሱ። ፋሲካን አደረጉልን። በምን አይነት ቦታ ላይ? በምድረ በዳ ላይ። ሶስተኛ በምን አይነት ሰዓት ነገር ይሄው አንብቡ። በመሸ ሰዓት ይላል። በመሸ ሰዓት በምድረ በዳ ላይ በተዘጋበት ስፍራ ላይ ምን አደረጉ ይላል? ፋሲካን አደረጉ ይላል። አቤት አንድ ሰው ጮህ አሜን ይበል። ከዛስ አራተኛው የምድሪቱን ፍሬ ምን አደረጉ? አቤት አቤት የማንን ፍሬ? ማናት ምድሪቷ? ገብቷል እንደ ከናን አልገቡም። ሳይገቡ ግን አልገባችሁማ። ቤት ሄዳችሁ ራስ ስትበሉ ነው ዛሬ ቃል የሚገባችሁ እንዴ። ከናን ሳይገቡ የከናንን ፍሬ በሉ እኮ ነው። ምን ማለት እንደሆነ ታውቃለህ? ዛሬ ሆነ የነገውን ፍሬ በላ ማለት ነው። በደንብ ስሙ። እኔ አንድ ጊዜ ሲድኒ ላይ ትዝ ይላችኋል ኢትዮጵያውያን አትሌቶች በተርታ ሲወጡ የነበረ ጊዜ
አስታውሳችሁ? አዎ ያሸነፉ ጊዜ ኮሚታተሩ ጥሩነሽ እየሮጠች አንድ ስም ይጠራ ነበር። ትዝ ካላችሁ አንደኛ ልትወጣ ስትል ጥሩነሽ እናንተ ያው አንዴ ያው ኤርፖርት የገጠመኝን በኋላ ነግራቸዋለሁና እኔ የአባቴን ስም ስጠብቅ ጉራጎን ይጠራል፣ የአያቴን ስም ይጠራል ማለት ነው። እና ጥሩነሽ እየሮጠች አንዴ ያየወጣች ኮሚታተሩ የሚለው ድባባ ድባባ ይላል። ድባባ እኮ እያረሰ ነው እዛ ገጠር። አልሰማችሁኝም? ማን እየሮጠ ማን እየተጠራ ነው? ጥሩነሽ እየሮጠች ድባባ ነው እየተጠራ ያለው። ድባባ እኮ በሁለት በሬ እያረሰ እኮ ነው። ሚሊየን የሚያየው ቲቪ ላይ ድባባ ገጠር ሆኖ እየተጠራ ነው። ኮሚታተሩ እየጠራ ድባባ 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 ፈርስት ድባባ ድባባ እያለ አያችሁ። ጥሩነሽ በምትሮጠው የሚጠራው ማን ነው? አባቷ ነው የሚጠራው። አንተ በምታፈራው ፍሬ ማን ነው የሚጠራው ማለት ነው? ራሱ እግዚአብሔር ነው የሚጠራው። አረ አንድ ሰው ጮሆ አሜን ይበለኝ። እሺ ከፍ አድርጊና አሜን በይስ። ይኸው እኛ ጋር አሜን እንደዚህ ነው። አሜን ብለሽ አየሽ። ጥሩነሽ ሮጣ አባቷ ከተጠራ አንተ ስታፈራ ማን ይጠራል? እግዚአብሔር። ለዚህ ነው አይደል ዮሐንስ ወንጌል ምዕራፍ 15 ላይ ብዙ ፍሬ ብታፈሩ አንተ ስታፈራ ማን ነው የሚከብረው? እግዚአብሔር ነው የሚከብረው። እውነት ውሸት? ለምሳሌ አሁን ሙሴ አንተ ልጅ አንደኛ ብትወጣ ማን ነው የሚጠራው? ሙሴ ነው የሚጠራው። የማን ልጅ ተብላ? የሙሴ ልጅ ተብላ ማለት አየህ። ከዚህ በኋላ የፍሩት ስትበላ የሚጠራው የማን ስም ነው ማለት ነው? የእግዚአብሔር ስም ነው። ዛሬ ለእናንተ አንድ ትንቢት ልተንብይባችሁ። ከዚህ ኮንፈረንስ በኋላ ፍሩትፉል ሆነ ላይፍ ትኖራላችሁ። እስኪ አንድ ሰው ጮኸ አሜን ይበል። የተቀመጠ ሰው ሰብሬ ወጥቻለሁ ይበለኝ። የስ ድህነትን ሰብረን እንወጣለን። ፌላሪቲ ሰብረ ትወጣለን። በሽታ ሰብረ ትወጣለን። እስኪ አሜን በለኝ ባል። ሁለት ደቂቃ ቀረ፣ ተቀመጡ። ፓስተር ቅድም ቶሎ ጨርስ ነው ያለኝ። እቺንም አግኝቼ ነው እኔ ወደም ስሙ። ይሄው ይግባችሁ። አንተ ስታፈራ ማን ነው የሚጠራ? እግዚአብሔር ነው የሚጠራ። አንተ ላይ የሆነ ነገር ሲገለጥ ማን ነው የሚከብረው? ኢየሱስ። እግዚአብሔር ነው የሚከብረው። ስለዚህ ዛሬ እዚህ ቤት ውስጥ ያላችሁ እነዚህ ሰዎች ወደ ተስፋይቱ ማርና ወተት የምታፈሷ ምድር ሳይወርሱ ግን እግዚአብሔር የምድሪቱ ፍሬ ምን አደረጋቸው? አበላቸው፣ ሰጣቸው ይላል። እመኑኝ ዛሬ ይሄ ኮንፈረንስ እግዚአብሔር ምስክሬ እዚህ መጣችሁ 10 ዓመት 20 ዓመት ምናምን ዓመት ኖራችሁ ያላያችሁትን ግሮሊ ታያላችሁ። መሃራ የሆነ ላይፍ፣ መሃራ የሆነ ቻፕተር፣ የምሬት ኑሮ። እስቲ ባካችሁ እጃችሁ ከፍ አድርጉና ሰብሬ ወጣለሁ በሉ። ካሞን ሰብሬ ወጣለሁ በሉ። እጅሽ ከፍ አድርጊና ሰብሬ ወጣለሁ በሉ። በቃ ዛሬ ኤርሚ ሰብረን ነው የምንለው። ይኸው ተቀመጡልኝ አንድ ደቂቃ። ኢየሱስ ጌታ። ድባባ ገጠር ሆኖ ኮሚታተሩ ከጠራ እሷ አፈር ድም ነጭ ላብ እስኪያልባት ሮጣ አባቷ ከተጠራ አንተ በምታፈራው አንተ በምትሆነው ነገር እግዚአብሔር ነው የሚከብረው። ለዚህ ነው ብዙ ፍሬ ብታፈሩ ደቀ መዛሙርቶቼ እንደሆናችሁ በሰው ሁሉ በዚህ ያውቃቸዋል። ስለዚህ አንድ ነገር ልበላችሁ ዛሬ ምናልባት ይሄንን አገልግሎት ባለፈው አንዷ 6ኛው ዙር አዲስ አበባ ሳገለግል 22 ዓመት መውለድ አልቻለችም። ባልየው ወደ ጅቡቲ መስመር ትልቅ ተሳቢ መኪና ነው የሚነዳው እና እሱ አልመጣም፣ እሷ ናት የመጣችው። ከዛ ፍሬ ላይ ምን ጸልይበት ቀን ነውና ፍሬ ጸልዬ አከፋፈልኩ ሰጠዋቸው። ከዛ 2 ፍሬ ወሰደች እሷ። እንዳትወስዱ በኋላ 2 አይበቃም እና ከዛ 2 ፍሬ ወሰደች። አንደኛውን እዛ በላች። አንደኛውስ እሱ እስኪመጣ ቤት አስቀመጠች። እሱ ሲመጣ ኢንጆይ ላይ ያደርጉ ማለት ነው። ከዛ እሱ መጣ ገባ። በቃ ነቢ መስፍን ጋር ሄጄ ጸልያለሁ። ነቢ መስፍን ትወልጃለሽ ብሎኛል፣ ወንድ ልጅ ብሎኛል። ይሄን ፍሬ አሁን ኢንጆይ እናደርጋለን፣ ትበላለች አለች። ምንም ችግር የለም በላለሁ፣ ብቻ ለአንቺ ልጅ ይሁን። እንትን አደረገችው፣ አጎረሰችው። እሷም ጎመጠች። ከዛ ተኙ። ከተኙ በኋላ ደግሞ ያው ታውቃለህ ከ5 ወር በኋላ ልጅ ይዛ መጣች። ከ5 ወር በኋላ የ5 ወር ነብሰ ጡር አንተ እለቱ ላይ ነው በቃ ለካ አያረጋው
በቃ እግዚአብሔር ይምጣ እንጂ ማየውን ነገር የለም። እስቲ እጃችሁ ከፍ አድርጉና አሜን በሉ። አንደኛዋ ደግሞ ምን ታረጋለች? ይሄ ፓኬጁ ፕሮግራም ላይ ሳትገባ ሰዎች በልቶ ይጣሉ፣ እለቱ ላይ በልቶ ይጣሉትን የብርቱካን ልጣጭ ከቸርቹ ላይ ታነሳለች። ዶክተር እኮ ነው። እስቲ ዶክተር እንደዚህ ያደርጋል? ከዛ እምነት እኮ ነው። ከዛ ሰው የረጋገጠውን አንስታ ቤት ይዛ ሄደች። ለካ መሯታል። 4 ልጅ ሞቶባታል፣ ፌል አድርጎባታል። ከዛ ከዚህማ አይበልጥም እኮ ከዚህ ከሞተብኝ ነገር የሞተብኝ ከዚህ ከተጣለው ልጣጭ አይበልጥም ማለት ስለ አነሳችና በላችሁ ጠጣች። ከዛ መጣች፣ መንታ ልጅ ይዛ መጣች። መንታ ልጅ ይዛ ይሄ ማወራ ሁሉ ቤቴል ቲቪ ላይ አለ። ያው እኛም ፎሎ አድርጉ ሌላ ፎሎ ከምታረጉ እና ወዳጆቼ አንዷ ደግሞ ባለፈው ከ2 ወሩ በፊት 6 ዓመት ነው በትዳር የቆዩት። ባልየውና የባልየው ቤተሰብ ቀይ ያበሩ። እቺ ማትወልዷን ሴት ለምን ነው ቤት ውስጥ የምታሳድራት? ሸኛት። ከዛን ሴትዮዋ ደግሞ ፋይሏ ሪፈራል ሆስፒታል አለ አዋሳ፣ ትልቅ ሆስፒታል ነውና ፋይሏ ማህፀንሽ መሸከም ስለማይችል ስለሳሳ ልጅ የሚባል ነገር መውለድ አችም ተብሎ መዝገቧ ማህደር ላይ ገብቶ ተዘግቷል። እዛ በዚህ ደግሞ ቤት ሊፈርስ መጨረሻ ላይ መሃል ላይ ቆመችና እንዲህ አለች፣ ይግባኝ ለነብይ መስፍን አምላክ። ከቻላችሁ ዛሬ ማታ ዩቲዩብ ፌስቡክ ላይ አለ ቪዲዮ እና ይግባኝ ብላ መጣች። አንድ እድል ብቻ ስጠኝ አለች። ናሴ ነው እስከ መስከረም 30 እኔ ካላረገዝኩ እኔ እናንተ እንለያያለን። በቃ አንተም የራስን እኔም የራስን መንገድ ሄዳለሁ። አንድ የነብይ መስፍን ጋር ብቻ ሄጄ ልምጣለች እና መጣች። በጌታ ፊት አይደል የምነግራችሁ? በዋሽ ያው እሳት ላይ ቆመት ዋሻለን። እግዚአብሔር እሳት እኮ ነው። እና መጣች። ከዛ በእምነት እንደዚህ እየወረወር ውሰዱ እንትን ፍሬውን ምናምን እያነሳው ሲወረውር አንዷ ሲወረውር አንደኛዋ እጅ ገባ የሆነ ነገር ሰማይ። ከዛማ ሄደችና እንዲያ እባክሽ የኔ እናት የተዋረድኩ ሴት ነኝ፣ ነገሬ የተበላሸ ሴት ነኝ። ከሱ ከወሰሽ ነብይ ከወረወረ ከወሰሽ ነገር ላይ እባክሽን ቆርሰሽ ትጭኝ። ያቺኛው ማዘነችና ቆርሳ ሰጠቻት። አል ቤቴ ሊፈርስ አይደል? ትዳሬ ሊፈርስ አይደል? ከሚፈርስማ ውጭም ቢሆን ይግደለኝ እንጂ አንተ ወሰነች። ይኸው ቴስቲሞኒው እዚህ ቤቴል ቲቪ ወርልድ ዋይድ አለ። ከዛ ዋጠች። ከዛስ ሄደች ወደ ቤት። ወር ሆነ፣ 2 ወር ሆነ፣ 3 ወር። ከዛ 3ኛው ወር ይቆርጣት ይጀምራል። ቮሚት ያደርጋል። ያው እዛ ብዙ ጊዜ ታይፎይድ ታይፈስ የሚባል በሽታ አለ፣ ቋሚ በሽታ አለ እዛ። እና ይሄ መከረኛ ታይፎይድ ታይፈስ ነው። ሄጄ እስኪ ቼክ ላርግ ብላ ሄዳ ቼክ ስታረግ ዶክተሩ ምን ብላ ጥሩ ነው አንቺ ነፍሰ ጥሩ እኮ ነሽ ይላታል። ሴትዮ አይ ዶክተር የሌላ ውጤት ይሆናል ቼክ አድርገው የኔ አይደለም ይሄ እኔ አሞኝ እኮ ነው የመጣው። ይሄው ምን ላርግልሽ? ይሄው ላብራቶሪ ፖዚቲቭ ይላል፣ እርጉዝ ነሽ ይልሻል። አላመነች። ከዛ የፋይሏን የዘጋ ዶክተር ጋር ወደ ዋናው ሆስፒታል ሄደቻ። ከዛ ወደ ዋናው ስትመጣ ለምን መጣሻል? አይ ጂሰስ የሆነ ውጤት ስለቀየረ ቼክ እንድታረገኝ ቼክ እንድታረግ ምኑን ነው ቼክ ማለት አላቅም። ውስጤ የተገላበጠ ነው የሆነ ነገር። እስቲ አንዴ ቴስታ አራንቺ ሴት አብደሻል፣ ፋይልሽን ታውቂያለ እዛኛው ክፍል ገብቶ የለ እንደ ምን ግዳለ አንተ እኔ አይደለም የምከፍለው ያንተ ስራ እኔን ቼክ ማድረግ እኮ ነው አለች። እየደበረው ይዟት ገባ። ነቺ ብሎ ይዟት ገባ። ተኛ ያላት ነው። ከዛ ምንድነው አልትራሳውንድ ነው የሚቀባው። ቀባና እንደዚህ ያረገ ልጅ አለ፣ ይንቀሳቀሳል፣ ይገላበጣል። ግራ ገባውና ሌላ ዶክተር ጠራ እና ሲ ቼክ አርጋት። ያኛውም ሳይ ልጅ አለ። 3ኛ ጠራ፣ ልጅ አለ። ከዛ ማደሯ ላይ ሄደና የድሮን ፋይል አመጣ። ሳይ በቃ በፍጹም መውለድ አትችይም ተብሎ የተዘጋ ፋይል ነው። የት ሄደሽ ልጁን ይዘሽ መጣሽ አላት። እየሰማችሁ ነው? እኔ የትም አልሄድኩም፣ እግዚአብሔር ቤት ነው የሄድኩት። ነብይ መስፍን ይባላል። እሱ ሲጸልይ ይሄውና ልጅ ይዤ መጣሁ። አሁን ወልዳለች። የዛሬ 3 ወር ወለደች። ወንድሜ አንድ ነገር ልነግራችሁ ነው ዛሬ። የዛሬ 20 ዓመት 10 ዓመት ያስኮ ፕላን ካለ ዛሬ ሰርዘው
ከዛሬ 20 ዓመት ምናምን ብለህ አትያዝ። ከዚህ ኮንፈረንስ በኋላ ተርኒንግ ፖይንት ይሆናል። አረ እንግሊዘኛ እንኳን አሜን በሉስ። እሺ የለውጥ እርምጃ ይጀምራል በሉ። በተዘጋ ቦታ ላይ፣ በምድረ በዳ ላይ፣ በመሸ ሰዓት፣ ሰው በሌለበት ስፍራ ላይ ፋሲካን ካደረጉ እግዚአብሔር የከናንን ፍሬ ሳያስገባቸው ካስበላቸው እማቴ እናት ዓለም ስምኝ በጌታ ይኸው ጨርሻለሁ። አድምጡኝ። እግዚአብሔር ምስክሬ ነው የምላችሁ። በህይወታችሁ ላይ ለሰው ያልነገራችሁ፣ ለፓስተራችሁ ያልነገራችሁ፣ ለቤተሰብ ያልነገራችሁ የዘጋችሁት ፋይል መሃራ የሆነ ፋይል መቼ ነው የምሬት ላይፍ የሚቆመው? መቼ ነው የፌላሪቲ ላይፍ ከህይወት የሚቆመው? መቼ ነው ከኔ ህይወት ውስጥ ይሄ ነገር ምንድነው ከት የሚሆነው የሚቆረጠው ብላችሁ ያለቀሳችሁ? እኔ አሁንም እኮ ሰለቸኝ እኮ 20 ዓመት ሰራው ግን ለውጥ የለም። አው ኑሮ አሪፍ ነው፣ ልብስ አለ፣ ምግብ አለ፣ ግን ምንድን ያለፈ ነገር አሁንም እዛው ኖ ተቃወሞ ኖ በለው። በቃ እውነቴን ነው። መጽሐፍ ቅዱስ አይደል የሚለው በተቃወምኮ ጊዜ ይላል ቀንበሩ ካንገት ላይ አይደል የሚለው ትሰብሯል። ኖ በይ እባክሽ እናት የ50 ዶላር ኬክ እየበላሽ የ50 ብር ፒዛ እየበላሽ ምናምን ብለሽ አትቀመጪ። እግዚአብሔር በፕሮግራም ነው እዚህ ያመጣሽ። ጩይና አሜን በይኝስ። ከዚህ ኮንፈረንስ በኋላ ከህይወታችሁ ላይ ፌላሪቲ ይመታ። እሺ ከፍ አድርግና ይሰበር በለኝ። እሺ ከፍ አድርግና ይሰበር በለኝ። ጌታ እግዚአብሔር ምስክሬ ነው ማለት አዲስ አበባ የዛሬ ዓመት እያገለገል አንድ እናት ጉባኤ ውስጥ ሞተች። የሞተችዋም ሴትዮ ደግሞ የሀብታም ልጅ እናት ነው። ጓደኛዬ ነው ሰውየው። እኔ ሰላም ብሎ ልክ ጉባኤ ውስጥ ሲገባ ሴትዮዋ ሞታለች። ቁጭ ብላ ሞታለች። እማ እኮ ምን ሆነሻል? በቀና ሳይ አይኗ ተገልብጧል፣ ነፍሷ ወጥቷል። ከዛ እኔ ከቢሮ ወደ ቸርች ልገባ ስል ሰውየው አሁን ሰላም ያለኝ ይንከባል። ትልቅ ሚሊዮነር አስታም ይንከባል። እኔ ቸርች ነው ያለሁት። ዞረብኝ። እኔ ራሱ ምን ሆኖ ነው? ልጁ መጣን፣ እናትየው ሞተች። ቁጭ ብላ ነው ላገለግል እየገባ ሞተች። ከዛ ግራ ገባኝ። ማረገው ሁሉ ነገር ጠፋብኝ። ሰውየው በጣም ስለማከብረው ዞረብኝ ነው የምላችሁ በእግዚአብሔር ፊት ነው። ከዛ ምንድን ማሎ ይላል። ምን ማለት ነው? ያ ሀብታም አዋራው ላይ እንከባለል አወጡ። ግራ ገባኝና ምንድነው የተፈጠረው ብያ እንዲህ ነው። እሺ ይዛችኋት ቢሮ ግቧል። ያ ጉባኤ ላይ ከጸለይኩ ማምን ሰው ሊኖር ይችላል። ከዛ ይዛችሁ ነው ቢሮ ገባች። እሱም ወደ ውጭ አውጡልኛል። ገባውና መጸለይ ጀመረ። ጌታ ሆይ ቤት ሰው መጥቶ ይድናል እንጂ ይሞታል የሚል ቃል አልሰጠኝም ማለት በእግዚአብሔር ፊት ነው የምነግራችሁ። ከዛስ በጌታ በኢየሱስ ስም ከናቴ ላይ የሞት መንፈስ ይነሳል። ህይወቷ መለስኩ ብዬ መጸለይ ጀመርኩ። አንድ አገልጋይ አብሮኝ ነበር። አንተ ዝም ብለህ በእምነት ብቻ እጅን እግሯ ላይ አስቀምጥ፣ አሁን ትነሳለች። ጸለይ። ሴትዮዋ ነፍሷ ተመለሰ። አሜን። ጌታ ፊት ነው የምነግርህ። ከዛ እኔ የቤት ኪራይ፣ የቸርቹ የቤት ኪራይ፣ የቲቪ ኪራይ ደግሞ ቸግሮኝ ነበር። አትም ጌታ እኮ አዋቂ እኮ ነው፣ አዋቂ እኮ ነው። ቸግሮኝ ነበር። ከዛ እናትዬ ተነሳች። ቅድም ሬሳ ነበር ወደ ቢሮ የገባ እያራመርኳት ይሻት። ይኸው ጌታ ይህንን አደረጋል። ከዛ ምን ቢያደርግ ጥሩ ነው ሰውዬው? ያንተ ጌታዬን ካረገማ የቲቪውን የዚህን ያክል ወር ኢየሱስ ይባረክ። በዚህማ ጸልየን ዝም ካላችሁ ዛሬ ወጋው። አዎ ነብይን ተንከባክባችሁ ሸኙ እንጂ ስቀሽማ አትሰኝም። እንዴ ያልሻት አጠገብ ያለው ሰው ስቀማ አትሰኘውም ነብይን በለው። አውራ ምንድነው ዝም አትበል። ልቀቅ ያየሩን። ኤርሚ ይሻቁ እኮ ነው። ስቃችሁማ አትሸኙ። ኢየሱስ ጌታ። አይ እናቴ ችግር የለም ምንም ዶንት ወሪ በቃ ቃሏን ስሙልኝ። በጣም የገረመኝን ነገር ልነግራችሁ ነው። እቺ እናት አይነስ ከዛ እቺ ነብሷ ተነሳች ለእግዚአብሔር ቤት። ከዛ በወሩ መጣ። የዚህ ቤቱ ክራይ ስንት ነው አለ። ያመት አልኩት። 1,200,000 ምናምን ሺህ ብር ነው ከፍያለሁ። ጌታ ፊት ነው ምንም ከፍያለሁ። እናንተ ሰዎች እግዚአብሔር ጭው ያለ ምድረ በዳ ላይ ምንጭ ማፍለቅ ይችላል። እውነት ውሸት? ማንም ቲፎዞ ሳይኖር የማንም ድጋፍ ሳይኖር
ማንም ላይ ፓራሳይት ሳትሆኝ ማንም ላይ ሳትጠጋ የጠራህ እግዚአብሔር ያከብራል። እኔ ዛሬ ላይ ከዚህ በኋላ እኔ ኡበርት ነኝ ምናምን እንዳትሉኝ እሺ ሚሊዮነር ነኝ በሉ። እኔ ከርስማ መስመር አለበት ጌታ ፊት ነው የምነግራችሁ። እና እንደዚህ አይነት ሰዎች ቸርች ውስጥ ያስፈልጉናል። ቸርች እንገዛለን ሚሉ በቃ ቸርች እንገዛለን። ለፓስተራችን አንደኛ መኪና እንገዛለን። አዎ እንዴ ለፕሮፌታችንም እንዲናረጋለን የሚሉ ኢየሱስ ማን ነው? እግዚአብሔር ልጁን ሰጥቶ ተራ ነገር መስጠት ይከለክለናል? ወደ ዋናው ልመልሳችሁ እና እዚህ ቤቱ ዛሬ የመጣችሁ ሰዎች አሁን ይህንን ስናደርግ በሞኝነት እንዲህ ብላችሁ ውሰዱ። ጌታ ኢየሱስ ክርስቶስ በፍሬ አገልግሎት ውስጥ እንኳን ስለ ፍሬ አስተምሮናል። ማቴዎስ ላይ ያቺ በለሷን አይታችኋል። ሊበላ መጣ ፍሬ አጣባት ይላል። ኢየሱስ ክርስቶስ ከኛ ላይፍ ራሱ ፍሬ ይፈልጋል። ፍሬ ይፈልጋል አይደል? ክርስትና የፍሬያማነት ህይወት ነው አይደል እንዴ? በትዳር ፍሬ እግዚአብሔር በትዳር ላይ ፍሬ ይፈልጋል። በአገልግሎት ፍሬ ይፈልጋል። ጤንነት ላይ ፍሬ ይፈልጋል። ስለዚህ ዛሬ እመኑን ይሄንን ፍሬ ውስጥ የእግዚአብሔር ኃይል እንደሚያልፍ አምናችሁ ብሉ። አሜን በሉኝ። ከዛሬ በፊት ሱፐርማርኬት ገዝተ የበላው ፍሬና ይሄ ይለያል። አይለይም። እግዚአብሔር ይለያል። እግዚአብሔር ምስክሬ ነው የምላችሁ ይለያል። እንዴት ይለያል ካላችሁ ዛሬ ህገወጥ ጋጠወጥ ሆድሽ ውስጥ ካለ ተጠርጎ ይወጣል። እኔ በቅርብ ጊዜ እህቶች ስፔሻሊ አብዛኛው እህቶች እየተጓዩ ሲጸልይ አውሬ ወጣ እያሉ ይዘው ይመጣሉ። እባብ ወጣ እያሉ አምጡ ብዬ አስጨንቀያቸው አይደል ፎቶ እያነሱ በፔስታል ይዘው ይመጣሉ። ማታ 4 እግር ያለው ወጣ በማጸኔ ይላል። ይሄው ቪዲዮ አለ እዚህ እና እዚህ ቤት ውስጥ ያላችሁ ሰዎች ከኤርትራዩ ከኢትዮጵያ ተከትሏችሁ የመጣ ነገር ዛሬ ይለያችሁ። እሺ ስለዚህ ታምናላችሁ? ይሄንን ካልኩ ይበቃል። ታምናላችሁ? ብንጸልያውን ይሆናል። እግዚአብሔር ያደርጋል። እግዚአብሔር በደረቅ ምድር ላይ ይስሐቅን ምን አድርጋለሁ? ዘርን ምን በል ዝራ አለው አይደል? ከዛስ 100 እጥፍ ታፈራለህ አለው እግዚአብሔር። ምን ላይ ነው ዘርን ዝራ ያለው? በምድረ በዳ ላይ ደረቅ መሬት ላይ ዘር ዘራ ይላል አይደል የሚለው። ከዛስ 100 እጥፍ ምን አደረገ? አፈራ። ይበዛና ይጨምር ነበር ይላል። ባለጠጋ ሰው እግዚአብሔር በጤንነት ብልጽግና ይቀባችሁ። ኧረ አሜን በሉ። በመኔ ቤላ ነው እንደ ጉባኤ አሜን። ኢየሱስ ጌታ ነው። ስለዚህ አሁን ይህንን ፍሬ ላይ እንጸልያለን። አንዳንዶቻችሁ ሰይጣን አይምሮአችሁን ያዘ፣ ሰይጣን ትዳራችሁን ያዘ፣ ሰይጣን ጤናችሁን ያዘ፣ ሰይጣን የልጅ ማህፀናችሁን በር ያዘ፣ ሰይጣን ፋይናንሳችሁ ላይ የተኛ፣ ሰይጣን ድህነት ላይ አሸክሟችሁ ይሄደ፣ ሰይጣን ማይመጥናችሁን ነገር ጭኖባችሁ ይሄደ ዛሬ ሽኝት ይደረጋል። እስኪ አንድ ሰው ጮሆ አሜን ይበል። ስለዚህ እንደ እግዚአብሔር ነብይ ይህንን ካልኳችሁ ይህንን ምንድነው የሚባለው እንግሊዘኛው ይህንን ፕሪንሲፕል ከነገርኳችሁ በቂ ነው አይደለም? ተስማምተናል። ስትበሉ የእግዚአብሔር ኃይል በሰውነታችሁ ውስጥ ያልፋል። ሌላ ጥያቄ ያላችሁ ብንጸልይ ነው የሚሻለው። እሺ ፍሬውን አምጣልኝ እና አምጣ ወደዚህ ፒያኖን ነካ አርጋትስ ከተደረገልኝ በጎነት አንዳችም ለኔ ማይገባ ነበር በቸርነት አረጋልና እደነቃለሁ አብዝቼ ተባር አባሻታ አላፌ በሬበሬበ የተደረገልኝ በጎነት አንዳችም ለኔ ማይገባ ነበር በቸርነት አርገሃልና እደነቃለሁ አብዝቼ ተመስገን እላለሁ። ሃሌሉያ ዘምሩ ሲ ሃሌሉያ ቀኝ እጃችሁ ከፍ አድርጉና ሃሌሉያ ሃሌሉያ በሰማዩ ስፍራ
በክብር ያለው ምስጋናዬ ይሄው ምስጋናዬ ይሄው ድምፃቸው አይሰማም በሰማዩ ስፍራ በክብር ያለው ምስጋናዬ ይሄው ምስጋናዬ ይሄው ቀኝ እጃችሁ ከፍ አድርጉና አባጃና ማራዳላ ቦዝብረም ልክ እንዳበደሰው አይምሮን እንዳጣ አመሰግናለሁ ወዳንተ ስመጣ የሌለኝን ሳይሆን ያለኝን ያየው ተመስገን 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 እላለሁ። ኢየሱስ ማን ነው? ስለ እርግማን አይደል የተማርነው በዚህ 3 ቀን? መርገም ማለት ደግሞ ከቤተሰብ ከእናት ከአባት ተወራርሶ የሚመጣ ሰንሰለት ነው አይደል? የሚገርማችሁ ነገር አብርሃም ቤት ውስጥ የነበረው መርገም በይስሐቅ ቤት ውስጥ ቀጠለ። በይስሐቅ ቤት ውስጥ የነበረው መርገም በያዕቆብ ቤት ውስጥ ቀጠለ። መርገም ማለት ከቤተሰብ ከዘር ሐረግ የሚመጣ እንደ ሰንሰለት ተያያዘ ነገር ነው። አሁን ይሄ ፍሬ ላይ አሁን እንጸልያለን። ስንጸልይ ከቤተሰብ ተያይዞ የመጣ መርገም ዛሬ ሽኝት ይደረግለታል። የተቀመጣችሁ ሰዎች 1 ደቂቃ ተነሱና እንዲህ ያላችሁ ጸልዩ። ከኔ ጋር 2 ደቂቃ እንዲህ ያላችሁ ጸልዩ። የጭንገፋ ፍሬ ይሰበር፣ የርግማን ፍሬ ይሰበር፣ የመርገም ፍሬ ይሰበር፣ የድህነት ፍሬ ይሰበር፣ መሃራ የበሽታ ፍሬ ይሰበር። ስበሩ ሲከላያችሁ ላይ አሁን ስበሩ፣ ስበሩ፣ ይሰበር፣ 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 ይሰበር። ማን ነው የሚጸልይ ሰው አንደበቱን ይክፈት። የመካንነት ፍሬ ይሰበር፣ የጭንገፋ ፍሬ ይሰበር፣ የማጣት ፍሬ ይሰበር፣ የባዶነት ፍሬ ይሰበር፣ 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 ይሰበር። ካሞን 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 ይሰበር፣ 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 ይሰበር። ስበር ከላይሽ ላይ ስበር። ማይጣፍጥ ነገር የሚጣፍጥበት ምሽት ነው ይሄ። ከለር የሌለው ነገር ከለር የሚይዝበት፣ ቅርጽ የሌለው ነገር ቅርጽ የሚይዝበት፣ ጣም የሌለው ነገራችሁ ጣም የሚይዝበት፣ ሽታ የሌለው ነገርሽ ሽታ የሚይዝበት። እጃችሁ ዘርጉና ጸልዩ። ይሰበር፣ 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 ይሰበር። የራማ ሳፕራዳላቦር ጄኒባራ ላባባባይ ሎሞሽ ብራዳናሞሽ በኢየሱስ ክርስቶስም ዛሬ እንጸልያለን። ጌታ ሆይ የትኛውም የዘር ሐረግ ተከትሎ የሚመጣ የጭንገፋ ፍሬ የተቋረጠ ይሆን። እስኪ ከኔ ጋር አንዴ ብድግ እያላችሁ ድምጻችሁን ከፍ አድርጉና እጃችሁ ከፍ አድርጉና ጮክ ብላችሁ አሜን በሉ። እስኪ ጮክ ብላችሁ አሜን በሉ። የተሰበረ ይሆን የጭንገፋ ፍሬ የተሰበረ ይሆን። የመካንነት ፍሬ የተሰበረ ይሆን። የበሽታ ፍሬ የተሰበረ ይሆን። የስኳር ህመም የተነቀለ ይሆን። የደም ብዛት ህመም የተነቀለ ይሆን። የኩላሊት ህመም የተነቀለ ይሆን። የኤችአይቪ ቫይረስ ህመም የተነቀለ ይሆን። የጉበት ህመም የተነቀለ ይሆን። የሳምባ ህመም የተነቀለ ይሆን። የዲፕሬሽን ህመም የተነቀለ ይሆን። ይህ ፍሬ ላይ አሁን እሳት ይቀመጥ። የነርቭ ህመም የተነቀለ ይሆን። የትኛውም አይነት እስራት የተነቀለ ይሆን። በዚህ ፍሬ ዛሬ ፍሩትፉል የሚሆኑበት ቀን ይሆን። ሰማይ በዚህ ፍሬ ይከፈትላችሁ። እጅ በላያቸው ላይ ይከፈት። ሰማይ በላያቸው ላይ ይከፈት። ይህን ፍሬ ሲበሉ አይናቸው ይከፈት። ዴስቲኒያቸው ይቀየር። አሜን በሉኝ። ይቀየር። ሰማይ በዚህ ፍሬ ላይ ይከፈት። እንግዳ ነገር ይሆን። የጌታ መንፈስ እንዲህ አለኝ፣ የምሬትና የውድቀት ፍሬ ዛሬ ከእጃችሁ ይወሰዳል። በኢየሱስም ይወሰዳል። ፍሬያማ እንድትሆኑ ጸልያለሁ። ፍሬያማ እንድትሆኑ ነው ጸልያለሁ። ይህ ፍሬ በበላችሁ ቀን ዛሬ ምዕራፋችሁ ይቀየር። የፍርሃት መንፈስ ይመታ። የጭንገፋ መንፈስ ይመታ። የእርግማን መንፈስ ይመታ። እጃችሁን አሳዩኝ። የጌታ መንፈስ ምን እንደሚለኝ ታውቃላችሁ? ከዚህ ቀን በኋላ ብዙዎቻችሁ እግዚአብሔር የቀባኝ ምስክሬ ነው። ብዙዎቻችሁ እግዚአብሔር ከህይወታችሁ ላይ 20-30 ዓመት ከተወለዳችሁበት እድሜ ጀምሮ ከመጣችሁበት ሀገር
ተከትሏችሁ የመጣ ዴስቲኒያችሁ ላይ የተቀመጠ ደስታችሁን የሰረቀ መሄድ እንዳለባችሁ ማፍራት እንዳለባችሁ እንዳታፈሩ ይዟችሁና ተብትዋችሁ ያለ መንፈስ ዛሬ ይመታል በጌታ በኢየሱስ ክርስቶስም። ከዚህ ቀን ጀምሮ አምላኬና አባቴ ፍሩትፉል የሆነ በረከት ወደ ቤታችሁ ይምጣ። እስቲ ጮክ ብላችሁ 7 ጊዜ ጭንገፋ ተሰበር ብላችሁ ጮህ። 1 2 3 4 5 6 የመጨረሻ አሜን። ተቀመጡልኝ።